ሰላም ሰላም ውድ የሀገሬ ልጆች ኢትዮጵያውያንና ኤርትራውያን በያላችሁበት የክርስቶስ ሰላም ይብዛላችሁ። አዲስ ጀማሪ ነኝ። ፎሎ አድርጉኝ፣ አበረታቱኝ እላለሁኝ። በቻልኩት መጠን የምሰራውን ለማብራራት እሞክራለሁኝ። ላይክ ሸር እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉ በድጋሚ። ዛሬ እንግዳ መቶ ነበረ። እንግዲህ ስር ያቀርባችሁትን ምሳ ላሳያችሁ። ስጋ ለሀም ነው እንግዲህ በአረብኛ ምናምን ቀላቅዬ ነው የማወራችሁ። ለሀምና የመሽወይ አሳ፣ ከዛ በዘይት የሚጠበስ አሳ፣ ሽንኩርት፣ ዝንጅብል አደረኩ። መጀመሪያ ይሄን እንትን እርድ አደረኩበት ስጥድ ማለት ነው። እንትን እንዲል ወደ ላይ ቆሻሻው እንዳወጣ እንደምትመለከቱት ቆሻሻውን አወጣሁ። ከዛ እሱ ነገር ነውና እንትን ማለት ነው። ሌላኛውን ስራ ቀጥላለሁ። ከሰላይ ያዝኩ። ከዚህ ጋር ከሰላይ ከሰብስም ያዝ ውሃ ቀዳሁ። ለሩዝ ማለት ነው። ከዛ እዚህ ደግሞ ለእንትን ላሳው ማለት ነው። ቁንዶ በርበሬ ቀሙን ዘራረብ ይደብራል። እንደዚህ ያደረገው ከዛ ሽንኩርት እንትና ይሄ ዝንጅብል የሌሞን ውሃ 2 ሌሞን አደረኩበት። ሰከረ እንደዚህ ያደረኩት ማለት ነው። ይሄ እንትን እያለ ደግሞ የመሽወይ የሚሆነው ቁንዶ በርበሬና ከሙን አደረኩት። ከዛ ያው ጥሩ ነው የሚደረግበት። እሱን ወደ ኋላ ተውና ውሃ ፈላ፣ የሩዝ ውሃ። ከዛ የሩዝ ውሃ ላይ ዘይት እና ጨው አደረኩ ማለት ነው። 3 ማንካና ትንሽ እያደረኩበት ጨው እንደዚህ ያደረኩ ነው። ጀማሪ ስለሆነ እንግዲህ አደረኩ። እዚህ ጋር ሩዙን አደረኩት። ከዛም ወደ መሽወይ ከውጭ ሳታየ ይችላል። እንደዚህ እንተውኩትና ወደ ሩዜ ደግሞ ሄድኩኝ። ሩዙን ካየ በኋላ ደግሞ ትንሽ ይሄን ገልበጥ አደረኳቸው ማለት ነው። ከዛ ይሄ እንደዚህ እየበሰለ ደግሞ ወደ ቤት እንደዚህ በእንትን ጠቀለልኩትና ባለሙኒየም ወደ ውስጥ ገባሁ ማለት ነው። ሳሎን አሁን ልሰራ ማለት ነው ስጋውን። ከዛ ሽንኩርትና ቲማቲም፣ ሽንኩርት፣ ደረቅ ሌሞን ዘብዘራረብ ነው ከወደ ውስጥ ተሸፍኖ እንጂ ቁንዶ በርበሬ እርድ ምን አለበት። ይሄ ደግሞ ሄል ግርፈ የሚሉት ነው። ከሙን ድንብላል አለበት። ዘብዘራረብ ያው እንደተለመደው አይቀርም እነሱ ሳሎና ስለሆነ። ከዛ ይሄን ካደረኩ በኋላ ትንሽ ገልበጥ አድርገው መጀመሪያ አጠንፍፌ ላይ አስፎ የነበረውን ቆሻሻውን አጠን ወደዛ አስወግጄ ከደኛው በሰልባ ማለት ነው። ከዛ ይሄን አደረኩና ማጂ፣ ሌሞን፣ ይሄ ቃሪያ ማለት ነው። እንትን አይልም ያው እንደሚታወቀው ብዙ ስፓይስ አይወዱም። እንደዛ አደረኩና ይሄን ከደንኩት ማለት ነው። ለአንድ 20 ደቂቃ አስቀመጥ ነው ከርናን። እሱ እየፈላ ሌላ ስራ ያዝ ነው ማለት ነው። ከዛ ከ20 ደቂቃ በኋላ ተከፈተና ድንች ገባበት ተባለ። ድንች አደረግነ። ድንችቱ ያው ብዙ አይወዱም እኛ ቤት ድንች አይወዱም። 2 ፍሬ ድንች የተደረገ ራሴት ነው ቀጣለች። ራሱንም አደርገነዋል። ከዛ ወደ አሳ ጠበሳ ተባለች። አሳ ጠበሳ ነው ተወዳጆች። አሳን በነገራችን ላይ ሌሞን ሲያደርጉበት በጣም አሪፍ ነው። ሌሞን አድርጉበት ስትጠብሱ አሳ ማለት ነው። እንዳለ ያለውን ጠረን የሚሰብረው እዚህ የተጠበሰ ሽንኩርቴን ከትፌ ነበረ።
ጨው፣ ቁንዶ በርበሬና ከሙን አረኩ። ከዛ ቃሪያ እንደዚህ እንትን ካልኳት በኋላ ከላዩ ላይ ከአሳው ላይ ስደረግ በጣም ተኝለው አረ ላይ ያለው በግዶንስ ነው ተቆጣላችሁ በአረብ ሀገር ያላችሁ ተወዳጆችዬ። ከዛ ሩዙ ደርሷል። ሩዙን ወደ እንትን ማብያ ምሳሌ ቀረብ ነው ወደዛ አደረኩ ማለት ነው። ያው ዛሬ እንግዳ በዛ ብሎ ነው የመጣው 10 ምናምን ናቸው። ከዛ ይሄን የወንዶች የሴቶች ተብሎ ተከፋፍሏል። ያው ትላልቅ ነው ማለት ሱቃው እዚህ ጋር አደረኩ። እዚህ ጋር ትንሽ ናት ለህፃኖች ይሄን አደረኩኝ። ከዛ ወደ ቤት እናስገባሁና አሳይን አወጣሁ ማለት ነው። መሽወሩን ያደረኩ ደግሞ ያቸው እንደዚህ ከዚህ ጋር አደረኩኝ። ይሄን ወደ ውስጥ ገባን። ሳሎን ይሄው እስኪደርሷን አደረስን ማለት ነው። ሳሎናውን አየነው ደርሷል። በቃ ሳሎኑንም እዚሁ አደረግን። ከዛ ሁሉንም እንደዚህ ዳራዳር ነው እዚህ ጋር ሆነ ማለት ነው። እንደዚህ ይመስል ነበረ የዛሬው ምሳ። ያው በሩጭ ማለት ነው። ያው ግን ደረሰ ወደ ያሉት ይደርሳል የሚባለው እና አበረታቱኝ እላለሁ የኔ ተወዳጆች። ላይክ እያደረጋችሁ ቪዲዮንም ይዩልኝ። ሰላም